ነርስ ቆንጅት ትባላለች። በሽተኛ ታካሚ በስቷል ያለች የግድ እዚህ ብቻ መገናኘት የለብን። እኔ ፔሽንቶች የፈለኩበት ማውራት ይችላል። የፈለጋችሁበት ላገኛችሁ ይችላል። በአለማችን ላይ ምን ያህል ፈሪ ሰዎች እንዳሉ ታውቃላችሁ? አታውቁም። አሁን አንድ ፈሪ ልናስወግድ ነው ማለት ራስን ከደፋሮች ሊስት ውስጥ ትፈልገዋለህ። እኔ ምን ዶክተር ይሄ ልጅ እውን ማየቱንና አለማየቱን አሊያም በቁም አለመቃጀቱን እርግጠኛ ለመሆን ባይኔ በብረቱ ማየት እፈልጋለሁ። ስለዚህ ለምን ሄደን ችኳን ማናየው? Good idea. What's your name? ልባርጋቸው ልፈቅ። Your name ዶክተር ኤርሚያስ። ዶክተር እንትን ትንሽ ግራመሩ ላይ እንጂ ስፒኪንግ እርጉም ነኝ እናቴ። ካቢና ማየት ግን አይቻልም። ስፖንዷን ካየን በቂ ነው። ፍዲዋ ከፔሽንቶች ጋር እስከፈልግ ድረስ ማውራት ይችላል። ችግር የለም። በፒስ ረጋቢ ይችላል። ግን ከወገብ በታች ማየትም ትንሽ ይከብዳል። ግድ የለም ጉቷን እንይ ጡቷን ታዲያ ምን ዋልና ነው የምንሄደው? እዚህ ጋር ነበር እኮ ቤታችሁ። ምን ወሰደው ይባላል? እሺ በቅርብ አይተኳል። በቀደም አይቼዋለሁ። ይሄ የሁለት ወር ሳር ኢቨን ፈርሶ እንኳን ቢሆን ኧረ ዶክተር ፎቶ ምናምንም አንስቼዋለሁ። ይሄ በቀደም ፒያሳ ያነሳሁት ጡት ነው። ይሄ ደግሞ ተግባር አካባቢ ነው። ይሄ ይኸው ተመልከት ዶክተር